ክላይንቶች የኛን ኤክስፒሪየንስ ማየት የሚችሉት ሶልቭ ባደረግናቸው ፕሮብለሞችና ባመጣናቸው ሪዛልቶች ነው። ሬዲት ላይ ሊንክድኢን ላይ ብዙ ክላይንቶች ኮምፕሌን ከሚያደርጉት ነገር መካከል ስለዚህ ኮኔክታችንን ዌስት እንዳናደርግ በስትራቴጂ ስራዎችን አፕላይ ማድረግ ይኖርብናል ማለት። ይሄ የፍሪላንሰር ትልቁ ስህተት ነው። ምክንያቱም ቀጣዩ ስቴፕ የሚሆነው ስራ አፕላይ ማድረግ ነው። ስራ አፕላይ ስታደርጉ ደግሞ ዋነኛውና መሰረታዊ ነገር ለክላይንቱ ማይሆን ኤክስፔክቴሽን ነው የምትሰጡት። እንደዛ ሲሆን ደግሞ ክላይንቶች ዲስአፖይንት ይሆናሉ፣ ባድ ሪቪው ይሰጧቸዋል፣ ወርዝ ያረጋል። ነገር ግን እንደ ድሮ ቀላል አይደለም። እኔ ብዙ ጊዜ ፕሮፖዛሌ ላይ ባይድ ማደርገው አንደኛ ፕሮፋይል ክሬት ስላረጋችሁ ስለ አፕወርክ ፕላትፎርም ምንድነው ምን ይፈልጋል የሚሉትን ነገር ብቻ ስላወቃችሁ ስራ ላንድ ታረጋላችሁ ማለት አይደለም። ሰላም እንዴት ናችሁ? ከብዙ ቆይታዎች በኋላ በአዲስ ቪዲዮ ተመልሰናል። ከዚህ በፊት ስለ ፕሮፖዛል አጻጻፍ በሰራሁላችሁ ቪዲዮ ላይ ብዙዎቻችሁ እንደጠቀማችሁ ነግራችሁኛል። ነገር ግን አሁን ላይ አፕወርክ ላይ ብዙ ነገሮች ተቀይረዋል። ስለዚህ አሁን ላይ ስራዎችን ላንድ ለማድረግ የሚጠቅሙንን ቲፖች እና ከናንተ ደግሞ ከመጡ ጥያቄዎች በዋነኝነት አሁን ላይ አፕወርክ ላይ ጊዜያችንንና ኮኔክታችንን ስፔንድ ማድረግ ወርዝ ያደርጋል ወይ? በዚህ ቪዲዮ በሰፊው እሱንና እንዲሁም እንዴት ነው ስራዎችን በአሁን ሰዓት አፕወርክ ላይ ላንድ ማድረግ የምንችለው የሚለውን በሰፊው እናያለን። አብራችን ቆዩ። ይህንን ጥያቄ ከመመለስ እንጀምር። አሁን ላይ አፕወርክ ላይ ስራዎችን አፕላይ ማድረግ፣ ኮኔክት ስፔንድ ማድረግ፣ ታይማችንን ስፔንድ ማድረግ ወርዝ ያደርጋል ወይ? እውነታው ወርዝ ያደርጋል። ምክንያቱም አዲስ ጀማሪ የሆኑ ፍሪላንሰሮች ከአዲስ ጀምረው ፕላትፎርሙ ላይ ሬጂስተር አድርገው ስራ አፕላይ አድርገው ከዛም ስራ ላንድ ማድረግ ችለው ከዛም በላይ እስከ ቶፕ ሬትድ ባጅ ድረስ የደረሱ ለምሳሌ የሚሆኑ ብዙ ፍሪላንሰሮች አሉ። ወርዝ ያደርጋል። ነገር ግን እንደ ድሮ ቀላል አይደለም። አሁን ላይ የምንጠቀማቸው ስትራቴጂዎች ክላይንቶች ምንድን ነው የሚፈልጉት፣ ክላይንቶች ምን አይነት ፍሪላንሰር ነው የሚፈልጉት የሚለው ላይ ፎከስ ማድረግ ይኖርብናል። እንደ ድሮ ጀነሪክ የሆኑ ከቻትጂፒቲ ኮፒ ፔስት ተደርገው የተላኩ ፕሮፖዛሎች አሁን ላይ ስራ ላንድ ለማድረግ አይጠቅሙንም። ምክንያቱም ልክ እንደናንተ ቻትጂፒቲ ላይ ብዙ ፍሪላንሰሮች እንደዛ ስለሚያደርጉ ክላይንቶች ደግሞ እሱ ነገር በጣም ሰልችቷቸዋል። ምክንያቱም የተለያዩ ሬዲት ላይ ሊንክድኢን ላይ ብዙ ክላይንቶች ኮምፕሌን ከሚያደርጉት ነገር መካከል ፍሪላንሰሮች ጀነሪክ የሆኑ ኤአይ ጀነሬትድ የሆኑ ፕሮፖዛሎችን መላክ ነው። ሶ ያ ለክላይንቶች እንደ ሬድ ፍላግ ነው የሚወስዱ። ምክንያቱም በክላይንቶች እይታ አንድ ፍሪላንሰር ስራ አፕላይ ለማድረግ ታይም ስፔንድ ማድረግ ካልቻለ ያለውን ስኪል ለኔ ማሳየት ካልቻለ እንዲሁም ደግሞ ታይሜን ዌስት ሳያደርግ የተለያዩ ጀነሪክ የሆኑ አላስፈላጊ ነገሮችን አቮይድ አድርጎ ለኔ የሚያስፈልገኝን ነገር ብቻ ፕሮቫይድ ካላረገኝ ይሄን ፍሪላንሰር ቀጥሬው እንዴት ስራዬን ዴሊቨር ሊያደርግ ይችላል? ይሄ ክላይንት ብዙ አይነት ፍሪላንሰሮች ነው የሚያገኙት፣ ብዙ አይነት ስኪል ያላቸው ፍሪላንሰሮች ነው የሚያገኙት። ከነዛ ፍሪላንሰሮች እኔ በምን የተሻለ ሆናለሁ? እንዴትስ አፕላይ ማድረግ አለብኝ? ክላይንቶችስ ምን አይነት ፕሮፖዛል ምን አይነት ፍሪላንሰር ነው ማየት የሚፈልጉት? ከኛስ ምን ይጠበቃል የሚለውን ከመጀመሪያው ጀምረን እናያለን። የመጀመሪያው ብዙ ፍሪላንሰሮች ፕሮፋይላቸውን ሪቪው ሳያደርግ ያጋጠመኝ ነገር ቢኖር ፕሮፋይላቸውን ኮምፕሊት ሳያደርጉ የሰሩትን ስራ ያላቸውን ስኪል የሰሩትን ፕሮጀክት በስርዓቱ ፕሮፋይላቸው ላይ ሳያስቀምጡ ስራ አፕላይ ማድረግ መጀመር ነው። ይሄ የፍሪላንሰር ትልቁ ስህተት ነው። ምክንያቱም ለክላይንቱ ማየት ያለበትን ነገር እናንተ አሁን አንድ ስኪል አለኝ እያላችሁ ነው። ያንን ስኪል አለኝ ብቻ ማለት በቂ አይደለም። አለኝ ካላችሁ ያላችሁን ስኪል በፖርትፎሊዮአችሁ ማሳየት አለባችሁ። በቴስቲሞኒያላችሁ ባላችሁ ኤክስፒሪየንስ ማሳየት አለባችሁ። እሱ ኤክስፒሪየንስ ሳይኖራችሁ ለዚህ ስራ ብቁ ነኝ ብላችሁ አፕላይ ስታደርጉ ክላይንቱ የእናንተ ፕሮፋይል ሪቪው ሲያደርግ ምንም ከስራው ጋር የሚያገናኘውና የእናንተን ስኪል ብቁ መሆናችሁን የሚያሳይ ነገር የለም። ስለዚህ ምን ሆናችሁ ማለት ነው? ኮኔክታችሁን ዌስት አደረጋችሁ ማለት ነው። እዚህ ጋር ሁልጊዜ ስራ አፕላይ ስታደርጉ ማሰብ ያለባችሁ ነገር የምትወዳደሩት ከኢንተርናሽናል ፍሪላንሰሮች ጋር ነው። ስለዚህ እነዛ ፍሪላንሰሮች ፕሮፋይላቸውን ምን ያህል ቢውልድ ሊያደርጉ እንደሚችሉ፣ ምን አይነት ኤክስፒሪየንስ ምን አይነት ፕሮጀክት ሰርተው ሊሆን እንደሚችሉ እና እናንተ ደግሞ ያላችሁበትን ደረጃ አይታችሁ ምን ያህል ኢምፕሩቭ ማድረግ እንዳለባችሁ በደንብ ማየት ሪሰርች መስራት ይኖርባችኋል። ሌላኛው ብዙ ፍሪላንሰሮች የሚሳሳቱት ስህተት ፕሮፋይላቸውን ቢውልድ ያደርጋሉ። ነገር ግን ፕሮፋይላቸው ላይ ያስቀመጡት ስኪል ክላይንቶች አይፈልጉትም። ማርኬት ላይ የማያስፈልግ ስኪል ነው። አሁን ላይ ብዙ ቴክኖሎጂዎች እየመጡ ነው፣ ነገሮች ትሬንዶች እየመጡ ነው፣ እየተቀያየሩ ነው። ስለዚህ
በዛው ልክ ስኪላችንም ማደግ መቀያየር አፕዴት መሆን ይጠበቅበታል። በዛው ልክ ክላይንቶች ደግሞ የሚፈልጉት ነገር ከባለፈው አመት የአሁኑ አመት የተለየ ሊሆን ይችላል። ስለዚህ ስኪላችንን በዛ ልክ ማሳደግ እኛ ፕሮቫይድ እናደርጋለን የምንለው ኒች የእውነት ማርኬት ዲማንድ አለ ወይ የሚለውን ነገር በደንብ ማየትና ሪሰርች መስራት፣ ፕላትፎርሙ ላይ ሰርች ማድረግ፣ ምን ያህል ስራዎች ይወጣሉ፣ ምን ያህል ክላይንቶች ሃየር ያደርጋሉ፣ እዛ ላይስ ፍሪላንሰሮች አሉ ወይ የሚለውን ነገር በደንብ ሪሰርች ማድረግ ይኖርብናል። ማርኬት ዲማንድ ከሌለ ምንድነው ከኛ የሚጠበቅብን? ማርኬት ላይ ያለውን ነገር እኛ መስራት የምንችለውን ነገር በእኛ ኒች መሰረት ያለውን ነገር አይተን ፕሮፋይላችንን አፕዴት ማድረግ ይኖርብናል። ሰው ፕሮፋይላችን ላይ ብዙ ነገሮች ማስቀመጥ ይኖርብናል። በዋነኝነት ምንድነው የሚኖረው? የኛ ባዮአችን ያስፈልጋል። ምንድነው የምንሰራው? ምን አይነት ስኪል አለን? ምን አይነት ቴክኖሎጂዎችን ኦልሬዲ ኤክስፒሪየንስ አለን? ለክላይንቶች ምን አይነት ነገር ፕሮቫይድ እናደርጋለን? እኛ ከሌሎቹ ፍሪላንሰሮች ምን ይለየናል የሚሉትን ነገሮች በስርዓቱ ሾርት ኤንድ ፕሪሳይዝ ሆነው ለክላይንቶቹ በቀላሉ መለየት በሚችሉበት መንገድ ባዮአችንን ፕሮፋይል ኦቨርቪዋችንን አፕዴት ማድረግ ይኖርብናል። ፕሮፋይላችንን ቢውልድ ስናደርግ ፎከስ ማድረግ ያለብን ሪዛልትና አውትካም ላይ ነው። በቃ እኛ ምን አይነት ፕሮብለሞች አጋጥመውናል፣ እንዴት ሶልቭ አደረግናቸው፣ ምን አይነት ሪዛልት አገኘን የሚለው ላይ ነው። ክላይንቶች የኛን ኤክስፒሪየንስ ማየት የሚችሉት ሶልቭ ባደረግናቸው ፕሮብለሞች እና ባመጣናቸው ሪዛልቶች ነው። ስለዚህ ሪሰርች ቤዝ ያደረገ ፕሮፋይል ክሬት ማድረግ ይኖርባቸዋል። ለምሳሌ ሶሻል ሚዲያ ማኔጀር ከሆናችሁ ሶሻል ሚዲያን የአንድ ክላይንት ምን ያህል እንዳሳደጋችሁ፣ ስንት ፎሎወር እንደነበረውና ወደ ስንት ፎሎወር እንዳሳደጋችሁ፣ ኤንጌጅመንቱ ምን ያህል እንዳሳደጋችሁ ማሳየት ይኖርባችኋል። ዲቨሎፐር ከሆናችሁ ኢንጂነሮች ከሆናችሁ ደግሞ የሚታይ ነገር ቪዥዋል የሆነ ነገር በቃ የሰራችሁትን ነገር ይሄን አፕሊኬሽን ዲቨሎፕ አድርጌ አፕ ስቶር ላይ ፕሌይ ስቶር ላይ ዲፕሎይ አድርጌያለሁ፣ ይሄን ያክል ዩዘሮች እየተጠቀሙበት ነው። የእናንተን ስራ የእናንተን ኤክስፒሪየንስ እና ኳሊቲ ማሳየት የሚችሉ ሪዛልት ቤዝ ያደረጉ ነገሮች ላይ ፎከስ አድርጋችሁ ፕሮፋይላችሁን ክሬት ማድረግ ይኖርባችኋል። ሌላኛው ፕሮፋይል ክሬት ማድረግ ስንል ዋናውና መሰረታዊ ነገር ፖርትፎሊዮ ነው። በቃ ክላይንቶች እኔ ዲቨሎፐር ነኝ ካልን ዲቨሎፐር ነኝ ስላልን አይቀጥሩንም። የሚቀጥሩን ዲቨሎፐር ነኝ ይሄን ስኪል አለኝ፣ በዚህ ስኪል ደግሞ እነዚህ አፕሊኬሽን ዌብሳይቶችን ዌብ አፖችን ሰርቻለሁ ብለን ማሳየት መቻል ይኖርብናል። አሁን ላይ ስፔሻሊ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ዲቨሎፐሮች ከሆናችሁ ኮምፒቲሽኑ በጣም ሃይ ነው። ስለዚህ ለክላይንቶቻችሁ ኮንቪንስ ማድረግ የምትችሉት ብዙ ፖርትፎሊዮ እና ኳሊቲ ላይ ፎከስ ያደረገ ፖርትፎሊዮ በማስገባት ነው። ስለዚህ ፖርትፎሊዮአችሁን ስታስገቡ አንደኛ ኢሜጅ ሊኖራችሁ ይገባል። በቃ የሰራችሁትን ነገር ቪዥዋሊ ማሳየት የሚችል ነገር ማሳየት ይኖርባችኋል። ከዛ ባለፈ ምን አይነት ፕሮብለም ነበር የነበረው፣ ምን ሶሉሽን ሰጣችሁ፣ ሪዛልቱ ምንድነው፣ ምን አይነት ቴክኖሎጂ ተጠቀማችሁ፣ በቃ ለክላይንቶች ለእናንተ ኒች የተጠቀማችኋቸውን ስኪሎች በሙሉ ፖርትፎሊዮአችሁ ላይ በዲስክሪፕሽንም በኢሜጅም ማሳየት ትችላላችሁ። እዚህ ላይ አሁን ግራፊክስ ዲዛይን ላትችሉ ትችላላችሁ፣ ካንቫ መጠቀም ትችላላችሁ። ካንቫ ላይ ገብታችሁ ፖርትፎሊዮ የተለያዩ ቴምፕሌቶች አሉ፣ እነሱን በመጠቀም የሰራቻቸውን ኢሜጆች በማስገባት አሪፍ የሆነ ፖርትፎሊዮ ክሬት ማድረግ ይኖርባችኋል። ይህን ፖርትፎሊዮ በኋላ እንመጣበታለን። አሁን ፕሮፋይላችን ላይ ካስገባን በኋላ ፕሮፖዛላችን ላይ እንጠቀምበታለን። እዚህ ጋር አንድ ሜንሽን ማድረግ የምፈልገው ነገር ብዙ ጊዜ የተለያዩ ጀማሪ ፍሪላንሰሮች ፕሮፋይል ሪቪው በማድረግበት ጊዜ ማየው ነገር ምንድነው? አንደኛ ፕሮጀክት ሴክሽን ላይ ያልሰራችሁትን ፕሮጀክት እንዳታስገቡ። የተለያዩ ቴምፕሌቶች ከኦንላይን አግኝታችሁ ሊሆን ይችላል። እነሱን እኔ ሰርቻለሁ ብላችሁ ፕሮፋይላችሁ ላይ እንዳታስገቡ። ምክንያቱም ለክላይንቱ እኔ ይሄንን መስራት እችላለሁ ብላችሁ ፕሮሞት እያደረጋችሁ ነው ራሳችሁ። ያስ ክላይንት እናንተ መቶ ሃየር ሲያደርጋችሁ ኤክስፔክቴሽኑ ያ አድ ያደረጋችሁት ፖርትፎሊዮ ነው ማለት ነው። ስለዚህ ኢዘር ከዛ በላይ ዴሊቨር ማድረግ አለባችሁ ወይ ደግሞ ከዛ እኩል ዴሊቨር ማድረግ መቻል አለባችሁ። ስለዚህ ለክላይንቱ ማይሆን ኤክስፔክቴሽን ነው የምትሰጡት። እንደዛ ሲሆን ደግሞ ክላይንቶች ዲስአፖይንት ይሆናሉ፣ ባድ ሪቪው ይሰጧችኋል። ባድ ሪቪው ደግሞ ስፔሻሊ ለጀማሪ ፍሪላንሰሮች ኦልሞስት እዛ ፕላትፎርም ላይ ያለንን ሆፕ ዳሜጅ ከሚያደርግብን ነገር መካከል ነው። ስለዚህ ምንጊዜም እናንተ የሰራችሁትን ፕሮጀክት ብቻ አስገቡ። እናንተ እንኳን የምትሰሩት ፕሮጀክት ከሌላችሁ ደግማችሁ ያንን ያያችሁትን ፕሮጀክት ደግማችሁ ስሩት።
የዛን ጊዜ የእናንተ ያላችሁን ስኪል ማሳየት ትችላላችሁ። ሶ ስኪላችን ምን ያህል ላይ ነው የቱ ጋ ነው የሚለውን ነገር ማየት እንችላለን። ከዛ እሱን እንደ ፖርትፎሊዮ ያስገቡ። ሁለተኛው ለዲቨሎፐሮች ስፔሻሊ ብዙ ጊዜ ፖርትፎሊዮ ሴክሽን ላይ አንደኛ ኦልሬዲ የራሳችሁን ፖርትፎሊዮ እንደ ፖርትፎሊዮ ታስገቡታላችሁ። ሁለተኛ ክሎን ፕሮጀክቶች ታስገባላችሁ። ሶ እዚህ ጋር ክሎን ፕሮጀክት ኢቭን ካስገባችሁ እናንተ እዛ ክሎን ፕሮጀክት ላይ ምን ፕሮቫይድ አድርጋችኋል የሚለውን ነገር ሜንሽን አታረጉም። ክላይንቶች ብዙ ጊዜ ስፔሻሊ ዲቨሎፕመንት ላይ ስንመጣ በጣም ሃይ ኮምፒቲሽን ነው ያለው። ኦልሬዲ መስራት የሚችሉ ፕሮብለም ሶልቭ የሚያደርግ የሚችሉ ዲቨሎፐሮች ነው የሚፈልጉት። ስለዚህ እናንተ ሶሊድ የሆነ የሰራችሁትን ፕሮጀክት እንደ ፖርትፎሊዮ ያስገቡ እንጂ ክሎን ፕሮጀክቶች አታስገቡ። ምክንያቱም ክሎን ፕሮጀክት ኦልሞስት የተሰራ ነገር ነው ደግማችሁ የሰራችሁት አዲስ ነገር የጨመራችሁት ነገር የለም ብለው ክላይንቶች ስለሚያስቡ ሞር ፕሮዳክሽን ላይ የሚወጣ አፕሊኬሽኖች ላይ ስለሆነ ሃየር የሚያደርጓችሁ እናንተ ፕሮዳክሽን ላይ የሚወጣ አፕሊኬሽን መስራት እንደምትችሉ ማሳየት መቻል አለባቸው። እሱም ደግሞ የምታሳዩት ሶሊድ የሆኑ ፕሮጀክቶችን ከቻትጂፒቲ ሊሆን ይችላል ከጉግል ሊሆን ይችላል አይዲያ ወስዳችሁ ስሩት። ከዛ ምን ሶልቭ አደረጋችሁ፣ ይሄ አፕሊኬሽን ምን ፕሮብለም ነው ሶልቭ የሚያደርገው፣ ምንድነው የሚሰራው፣ ለዩዘሮች ምን አይነት ነገር ነው ፕሮቫይድ የሚያደርገው የሚለውን ነገር በደንብ ዲስክሪፕሽናችሁ ላይ በደንብ አስቀምጡ። ስለዚህ ሶሊድ የሆኑ ፕሮጀክቶችን ባስገባችሁ ቁጥር ክላይንቶች እናንተ መስራት እንደምትችሉ ዲቨሎፕመንት የተለያዩ ስኪሎች አሉት እነዛ ሜንሽን ያደረጋችኋቸውን ስኪሎች እንዳሏችሁና እነዛን ስኪሎች ወደ ፕሮጀክት መቀየር እንደምትችሉ ማየት ይችላሉ። አሁን ፕሮፋይላችሁን ቢውልድ አድርጋችሁ ከጨረሳችሁ እናንተ ያላችሁን ስኪል ለክላይንቶች መስጠት የምትችሉትን ኤክስፒሪየንሳችሁን ፕሮጀክታችሁን በደንብ ፉሊ ኮምፕሊት ካደረጋችሁ በኋላ ቀጣዩ ስቴፕ የሚሆነው ስራ አፕላይ ማድረግ ነው። ስራ አፕላይ ስታደርጉ ደግሞ ዋነኛውና መሰረታዊ ነገር ክላይንቱን የሚያሳምን ፕሮፖዛል መጻፍ ነው። ፕሮፖዛል ከሌሎች ፍሪላንሰሮች እናንተ ለዛ ስራ ብቁ እንደሆናችሁ ክላይንቱ የሚፈልገው ስኪል እንዳላችሁ ስኪሉ ብቻ ሳይሆን ኤክስፒሪየንሱ ከዚህ በፊት እንደዛ አይነት ፕሮጀክት ሰርታችሁ እንደምታውቁ የምታሳዩበትና ክላይንቱ እናንተ ላይ ኢንተረስት እንዲያሳድር የምታሳዩበት ኦፖርቹኒቲ ነው ማለት ነው። ስራ አፕላይ ማድረግ ከመጀመራችሁ በፊት ማየት ያለባችሁን ነገሮች እናወራለን ወደ ፕሮፖዛል ዲቴል ከመግባታችን በፊት ማለት ነው። አፕወርክ ላይ ኮኔክት በጣም ኤክስፔንሲቭ እንደሆነና ብዙ ስራዎችን በቃ ያገኘነውን ስራ ሁላ አፕላይ እያደረግን ከሆነ ኮኔክታችንን ዌስት እናደርጋለን። ስለዚህ ኮኔክታችንን ዌስት እንዳናደርግ በስትራቴጂ ስራዎችን አፕላይ ማድረግ ይኖርብናል ማለት ነው። የመጀመሪያው ምንም ስራ አፕላይ ማድረግ ከመጀመራችሁ በፊት ያ ስራ መቼ ነው ፖስት የተደረገው የሚለው ማየት ይኖርባቸዋል። ስራው በጣም ቆይቶ ከተፖስተ ብዙ ሰዓታት ካለፈው ያን ስራ አፕላይ አታድርጉት። ምክንያቱም ኢዘር ብዙ አፕሊኬሽን ኦልሬዲ ክላይንቱ ተቀብሏል ወይ ደግሞ ክላይንቱ ስራውን እያየው አይደለም ማለት ነው። ስለዚህ ኮኔክታችሁን ዌስት ላለማድረግ ሪሰንት የሆኑ በጣም ብዙ ያልቆዩ ስራዎችን አፕላይ አድርጉ። ሁለተኛ በጣም ኮምፒቲሽን ያልበዛባቸውን ስራዎች አፕላይ አድርጉ። ስፔሻሊ ጀማሪ ፍሪላንሰሮች ከሆናችሁ ስፔሻሊ አሁን ጀማሪ ፍሪላንሰር ስንሆን ስራ ማግኘትና ቴስቲሞኒያል ማግኘት ስለሆነ ዋናው አላማችን ስራ ብዙ ኮምፒቲሽን የሌለባቸውን ስራዎች አፕላይ አድርጉ። ብዙ ፕሮፖዛል ያልገባባቸውን ስራዎች አፕላይ አድርጉ። ነገር ግን ኤክስፒሪየንስድ ከሆናችሁ ኦልሬዲ ፕላትፎርሙ ላይ ቴስቲሞኒያል ካላችሁ ገንዘብ እርን አድርጋችሁ ከሆነ የተለያዩ ስራዎችን አፕላይ ማድረግ ትችላላችሁ። ነገር ግን እይታችሁ ደግሞ ያ ክላይንት ደግሞ የእናንተን ፕሮፖዛል እንዲያይ በኋላ እንመጣበታለን። ፕሮፖዛላችሁን ባይድ ማድረግ ትችላላችሁ። ሌላኛው ማየት ያለባችሁ የክላይንቱን ሃየሪንግ ሬት በጣም ማየት ይኖርባችኋል። አንዳንድ ክላይንቶች ብዙ ጊዜ ስራ ፖስት ያደርጋሉ ግን ሃየር አያደርጉ። በቃ አይታችሁ ከሆነ በጣም ብዙ ኦፕን ጆብ ካላቸው አንድ ክላይንት አፕላይ አታድርጉት። ያ ክላይንት ሃየር ያደርጋል ወይ አያደርግም የሚለውን ቼክ ማድረግ ይኖርባችኋል። ብዙ ኦፕኒንግ ጆብ ካላቸውና በጣም ጥቂት የሆኑ ፍሪላንሰሮች ከሆነ ሃየር የሚያደርጉት ሞስት ፕሮባብሊ እነዚህ ክላይንቶች ኮኔክታችሁን ነው ዌስት የሚያስደርጓችሁ። ስለዚህ እነሱንም አፕላይ አታድርጉ። ሌላው አፕወርክ ላይ እንደምታውቀው በጣም ብዙ ባድ ክላይንቶች አሉ። በቃ ጥሩ ክላይንቶች አሉ፣ ባድ ክላይንቶች አሉ። እሱ የታወቀ ነው። ስለዚህ እነሱን ፕሮቴክት የምታደርጉት አንደኛው ሜተድ ምንድነው? ሌሎች ፍሪላንሰሮች የሚሰጧቸውን ኮሜንት በማየት ሌሎች ፍሪላንሰሮች ስለነዛ ክላይንቶች ምን ይመሰክራሉ። አንዳንዴ በጣም ባድ ክላይንቶች የሆኑና እናንተ ማኒፕሌት የሚያደርጓችሁ ክላይንቶች ስላሉ በሬቲንግ ስፔሻሊ መጥፎ ሬቲንግ እሰጣችኋለሁ እያሉ
ፍሪላንሰሮችን ማኒፕሌት የሚያደርጉ ክላይንቶች ስላሉ እስከሱ ደግሞ ራሳችሁን ፕሮቴክት ለማድረግ የክላይንቶችን ኮሜንት ሂስትሪ ማየት ይኖርባችኋል። እነዚህ ነገሮች በሙሉ ካያችሁ በኋላ ቀጣይ የሚሆነው ፕሮፖዛላችሁን መጻፍ ነው። ፕሮፖዛላችሁን ስጽፉ በጣም ፎከስ ማድረግ ያለባችሁ ነገሮች በዲቴይል ዲስከስ እናደርጋለን። አሁን ለምሳሌ የዚህ ስራ አሁን ፉል ስታክ ኢንጂነር ይላል። ከፉል ስታክ ኢንጂነር መካከል ሃወርሊ ከ25 እስከ 30 ዶላር ይፈልጋል። ኦልሬዲ 5 ስታር ሬቲንግ አለው። 2 ኬስ ስፔንድ አድርጓል። ዩናይትድ ስቴትስ ነው ክላይንቱ ያለው። ዲቴይሉ ገብተን እናያለን። ይህ ክላይንት 31 ጆብ ፖስት አድርጓል። 36% ሃየሪንግ ሬት አለው። ምን ያህል ስፔንድ አድርጓል የሚሉትን 11 ሃየሪንግ አለው፣ 6 አክቲቭ አለው። እዚህ ጋር ሃየሪንግ ሬቱን እዚህ ጋር ማግኘት ትችላላችሁ። ከዛ እዚህ ጋር ስራ አፕላይ ብናደርግ አሁን ይሄንን ኦልሬዲ እንደምታዩት ኢንተርቪው እያደረገ ነው። ይሄ ክላይንት 3 ኢንተርቪው አለው፣ ኦልሬዲ ኢንቫይት ያድርጓል። እንደዚህ አይነት ሁኔታዎች ሲያጋጥሟችሁ አፕላይ አታድርጉት። ምክንያቱም ይሄ ክላይንት ኦልሬዲ ፊልተር አድርጎ ኢንተርቪው እያደረገ ነው ማለት ነው። ሞስት ፕሮባብሊ ስራውን ያለማግኘት እድላችሁ ወይ ደግሞ ክላይንቱ እናንተ ኖቲስ ያለማድረጉ እድል ሃይ ስለሆነ ማለት ነው። ሌላኛው እዚህ ጋር ትመጡና ከዚህ በፊት የተሰጡትን ኮሜንቶች ክላይንቱስ ለፍሪላንሰሮች ምን አይነት ኮሜንት ነው የሚሰጠው የሚለውን ማየት ትችላላችሁ። ይህንን ስራ አፕላይ ማድረግ አይኖርብን። ቀጣይ ደግሞ ለምሳሌ ሌላ ስራ እዚህ ጋር ሌላ ስራ ስንገባ ኦልሬዲ 52 ሚኒት ሆኖታል ፖስት ከተደረገ። ከ20 እስከ 50 ሰው አፕላይ አድርጓል። ምንም አይነት ኢንተርቪው አልጀመረም። እዚህ ጋር በምናይበት ሰዓት 100 ጆብ ፖስት አድርጓል። 100% ሃየሪንግ ሬት አለው ማለት ነው። ስለዚህ ይህ ክላይንት ኦልሞስት እያንዳንዱ ፖስት ያደረጋቸውን ስራዎች ሃየር አድርጓል ማለት ነው። ስለዚህ ለዚህ ክላይንት አፕላይ ታደርጋላችሁ። ይሄ ስራ 20 ኮኔክት ነው የሚያስፈልገው። ስለዚህ ይህን ስራ አፕላይ ለማድረግ 20 ኮኔክት ያስፈልጋቸዋል ማለት ነው። ከዚህ አፕላይ እንላለን። እዚህ ጋር ኦልሬዲ ክላይንቱ ከ15 እስከ 25 ነው የምከፍለው ብሏል። ስለዚህ እናንተ የሚያዋጣችሁን ለምሳሌ 25 እንበለው። እዚህ ጋር ሴሌክት መቼም ይሄ አሁን 25 ዶላር ነው ብላችሁ የተስማማችሁት ይሄ ሬቲንግ በየስንት ጊዜው ይጨምር ነው። በየ3 ወሩ ትችላላችሁ። ምን ያህል ፐርሰንት 5%፣ 10% ትችላላችሁ። እዚህ ጋር ስንመጣ ከቨር ሌተር ላይ ስንመጣ እዚህ ጋር ፎከስ ማድረግ ያለባችሁ ክላይንቱ የጠቀሰው ነገር አለ። ስለዚህ ክላይንቱ የፈለገውን ነገር አንደርስታንድ አድርጋችሁ ኢቭን ኤአይ መጠቀም ከፈለጋችሁ ቀጥታ ስራውን ኮፒ አድርጋችሁ ለዚህ ፕሮፖዛል ስጠኝ ማለት ሳይሆን ያለባችሁ ይሄ ክላይንት ምንድነው የሚፈልገው? እኛ ምን አይነት ስኪል አለን? ይሄ ክላይንት ከሚፈልጋቸው ስኪል መካከል እኔ ምን አለኝ? ይሄ ክላይንት ሳምፕል ላንዲንግ ፔጅ ዲዛይን የሚሰራለት ሰው ነው የፈለገው። ስለዚህ ከዚህ በፊት ላንዲንግ ፔጅ የሰራናቸውን ዲዛይኖች ሜንሽን ማድረግ ይኖርብናል ማለት ነው። ስለዚህ ክላይንቱ ላይ ፎከስ አድርጉ። በጣም ረጅም ፕሮፖዛል እንዳጽፉ፣ አጭር ቱ ዘ ፖይንት የሆነ ክላይንቱ ማየት የሚፈልገውን ነገር ብቻ ማሳየት ነው የሚጠበቅባችሁ። እዚህ ጋር ስንመጣ ከቨር ሌተራችሁ ላይ ለዛ ስራ እናንተ ምን ያህል the right person እንደሆናችሁ የምታሳዩበት። ከዚህ በፊት ስለ ከቨር ሌተር እዛኛው ቪዲዮ ላይ በደንብ ሜንሽን አድርጋለሁ። እዛ ላይ ሪፈር ማድረግ ትችላላችሁ። ግን ባጭሩ ከቨር ሌተራችሁ ላይ የክላይንቱን ስም ሜንሽን አድርጋችሁ እናንተ ምን ያህል ለዛ ስራ the right fit እንደሆናችሁ ቀጥታ ማሳየት ነው ያለባችሁ። እዚህ ጋር አፕወርክ ላይ ስንመጣ አፕወርክ ምን ይጠቅመናል? አንደኛ ከዚህ በፊት ከሌላ ክላይንት ጋር ተመሳሳይ ስራ እንደዚህ አይነት ስራ ሰርታችሁ ከሆነ ማስገባት ትችላላችሁ። ለምሳሌ አድ ክላይንት ብሎ እዚህ ጋር ለምሳሌ እኔ ላራቬል ኔክስት.js ላይ ምናምን የሰራሁት አለ። ሪሌት አያደርግም፣ ግን ሪሌት የሚያደርግ በቃ ከዚህ ስራ ጋር ሪሌት የሚያደርግ ነገር ማስገባት ይኖርባችሁ። ሌላኛው ፖርትፎሊዮ አድ ማድረግ ትችላላችሁ። ይሄ ዋነኛው ነው። ፖርትፎሊዮ ማለት አሁን ላንዲንግ ፔጅ ነው ይሄ ክላይንት የፈለገው። ስለዚህ ከዚህ በፊት የሰራችኋቸውን ላንዲንግ ፔጆች ኦልሬዲ ፕሮፋይላችሁ ላይ ያስገብታችኋቸዋል። ስለዚህ በቃ ሰሌክት ማድረግ ነው። እኔ የሰራኋቸው ከዚህ በፊት ሞባይል አፕሊኬሽኖች አሉ። እንደ ኤግዛምፕል ነው ማሳያቸው። እነሱ መምረጥ ነው የሚጠበቅባችሁ። ክላይንቱ ምን ሰርተዋል ለሚለው ጥያቄ እናንተ ኦልሬዲ ፖርትፎሊዮአችሁን ፕሮፖዛላችሁ ላይ በቀላሉ አስገባችሁ ማለት ነው። ፕሮፋይል ቢልድ ማድረግ ጥቅሙ አንዱ ለዚህ ነው። ምንም አሁን የሚያስፈልጋችሁን ፖርትፎሊዮ
ከፕሮፋይላችሁ አምጥታችሁ እዚህ ጋር አድ ማድረግ ትችላላችሁ ማለት ነው። ፕሮፖዛል በምጽፉበት ጊዜ በቃ ክላይንቱ የሚያየው ነገር ላይ ፎከስ አድርጉ፣ ኤክስፒሪየንስ ላይ ፎከስ አድርጉ፣ ሪዛልት ላይ ፎከስ አድርጉ። እዚህ ጋር ከቨር ሌተር በምጽፉበት ሰዓት በተቻላችሁ መጠን ጄነሪክ የሆኑ በቃ ቻትጂፒቲ የእናንተን ኢንፑት ሳሰጡት የሚሰጣችሁን ፕሮፖዛል ከመጠቀም የራሳችሁን ኢንፑት በቃ ለቻትጂፒቲ ክላይንቱ ይህን ስራ ይፈልጋል፣ እኔ ይሄ ስኪል አለኝ፣ ከዚህ በፊት ለእንደዚህ አይነት ክላይንት እንደዚህ ሰርቻለሁ፣ ኢንፑት ስጡትና በዚህ መሰረት ሲምፕል የሆነች ከቨር ሌተር ስጠኝ ብላችሁ ፕሮምፕት አድርጉ። ኤአይ ሁሉንም ፕሮፖዛል እንዲጽፍልን ሳይሆን የራሳችንን ኢንፑት ሰጥተን ክላይንት በሚፈልገው መንገድ ክላይንት መስማት የሚፈልገው ማየት የሚፈልገውን ነገር ከቨር ሌተራችን ላይ ማስገባት ይኖርብናል ማለት ነው። ሌላኛው በጣም ብዙ ጊዜ እኔን የጠቀመኝ ፕሮፖዛል በምጽፍበት ጊዜ ደግሞ ክላይንቶች አፕሪሺየት ያደረጉት ነገር ምንድነው? ሉም ቪዲዮ መጠቀም። ሉም ቪዲዮ loom.com ብላችሁ ገብታችሁ ቪዲዮ ሪከርድ አድርጋችሁ ሊንክ መላክ ትችላላችሁ። ይሄ ምን ይጠቅማችኋል? ብዙ ጊዜ ፐርሰናላይዝ የሆነ ዳይሬክትሊ ለክላይንቱ ቪዲዮ ሪከርድ አድርጋችሁ መላክ ትችላላችሁ። ቪዲዮአችሁ ላይ እናንተንም ሪከርድ ማድረግ አይጠበቅባችሁም። ከዚህ በፊት የሰራችኋቸውን ፕሮጀክቶች እያወራችሁ ሊሆን ይችላል። ሪሌት የሚያደርጉ ፕሮጀክቶች ሰርታችሁ እንደምታውቁ ይሄ ፕሮጀክት ምን አይነት ስራ እንዳለው፣ ምን አይነት ፋንክሽናሊቲ እንዳለው፣ ምን ያህል ከዛ ክላይንት ጋር ሪሌት ማድረግ እንደሚችልና እናንተ ኤክስፒሪየንስ እንዳላችሁ ስኪሉ እንዳላችሁ በሉም ቪዲዮ ማሳየት ትችላላችሁ። ከዛ ባለፈ ደግሞ ራሳችሁን ኤክስፕሌን እያደረጋችሁ ሞር ኢንተራክቲቭ ይሆናል። ኮሚኒኬሽን ስኪላችሁንም በዛው ማሳየት ትችላላችሁ። ሶ ሉም ቪዲዮ ተጠቀሙ ሁል ጊዜ ማለት ነው። አንደኛ ራሳችሁን ከሌላ ፍሪላንሰር ዩኒክ ታደርጋላችሁ። ብዙ ፍሪላንሰር ኤአይ ተጠቅሞ ጄነሪክ የሆነ ኮፒ ፔስት አድርጎ ነው የሚልከው። ስለዚህ እናንተ ለክላይንቱ ፐርሰናላይዝ የሆነ ታይም ስፔንድ አድርጋችሁ ክላይንቱ ፕሮብለሙን አንደርስታንድ እንዳደረጋችሁ የሚያሳይ ቪዲዮ ሪከርድ አድርጋችሁ ወይ ደግሞ ፕሮጀክታችሁን ሪከርድ አድርጋችሁ ፕሮፖዛላችሁ ላይ ያስገቡ ማለት ነው። ሌላኛው ፕሮፖዛል ስታስገቡ ብዙዎቻችሁ የጠየቃችሁኝ ጥያቄ ቢኖር ብዙ ፍሪላንሰሮች ባይድ ያደርጋሉ። ባይድ የምናደርገው ለምንድን ነው? ፕሮፖዛላችን ቀድሞ ከ1 እስከ 4 እንዲመጣልና ክላይንቱ ኖቲስ እንዲያደርገን። ሶ መቼ ነው ባይድ ማድረግ ያለብን? ምክንያቱም ኮኔክታችንን ዌስት እንዳናደርግ ማለት ነው የሚለውን ባጭሩ እንመልሳለን። እኔ ሁልጊዜ ባይድ ከማድረጌ በፊት መጀመሪያ የማየው ነገር ክላይንቱ ቬሪፋይ ነው ወይ፣ ፔመንት ሜቶዱ ቬሪፋይ ነው ወይ፣ ክላይንቱ ሃየሪንግ ሬቱ ሃይ ነው ወይ። አንዳንዴ ባይድ አድርጋችሁ ክላይንቱ ፕሮፖዛሉን ካልከፈተው ኮኔክታችሁ ከሰረ ማለት ነው። ሶ ክላይንቱ ግን ከፍቶ ካየ ከ1 እስከ 4 ከሆናችሁ ኮኔክታችሁ ያው ስለሚታይላችሁ ኦልሬዲ ኢንቨስት ታደርጉታላችሁ። ከ1 እስከ 4 ውስጥ ግን ፕሮፖዛላችሁ ዲስፕሌይ ካልሆነ ኮኔክታችሁ ይመለስላችኋል። ክላይንቱ ግን ፕሮፖዛል ማየት ካልጀመረ በቃ ኮኔክታችሁ ይከስራል ማለት ነው። ስለዚህ እነዚህ ነገሮች ቼክ አድርጉ። ከዛ ለዛ ስራ እኔ ኤክስፒሪየንሱ አለኝ ወይ? ምክንያቱም አንዳንዴ እድሌን ልሞክር ብላችሁ ኤክስፒሪየንሱ ባይኖራችሁና ክላይንቱ ፕሮፖዛላችሁን ከፍቶ ቢያዩና ፕሮፖዛላችሁን አይቶ ፕሮፋይላችሁን አይቶ እናንተ ኤክስፒሪየንስ ካልሆናችሁ ኦልሬዲ ወደ ሌላ ፍሪላንሰር ነው የሚሄደው። ስለዚህ ባይድ ለማድረግ ደግሞ ኮኔክት ታወጣላችሁ። አሁንም ኮኔክት ዌስት ታደርጋችሁ ማለት ነው። እኔ ብዙ ጊዜ ፕሮፖዛሌ ላይ ባይድ ማደርገው አንደኛ ለዚህ ስራ እኔ the right fit ነኝ። በቃ ይሄ ክላይንት ፕሮፋይሌን ካየ ፕሮፖዛሌን ካየ ይቀጥረኛል እምላቸው ስራዎች ላይ ነው። በቃ ኤክስፒሪየንሱ ያለኝ ስኪሉ ያለኝ ፖርትፎሊዮ ፕሮጀክት ማሳየት የምችልባቸው ፕሮጀክቶች ላይ ፕሮፖዛሌን ባይድ አደርጋለሁ። አንዳንዴ ደግሞ በጣም የምትፈልጉት ስራ በቃ ይሄ ስራ ገንዘቡ አሪፍ ነው፣ እናንተ ሁሉም ክላይንቱ የሚፈልጉትን ነገሮች ታሟላላችሁ፣ ክላይንቱ አሪፍ ነው፣ እንደዛ ሰዓት ላይ ባይድ ማድረግ ትችላላችሁ ማለት ነው። ሁሉንም ስራ አፕላይ አታድርጉ። መምረጥ ይኖርባቸዋል። ክላይንቱ መምረጥ ይኖርባቸዋል። ስራውን መምረጥ ይኖርባቸዋል። ምን ያህል ሳቹሬትድ ነው ያ ስራ፣ ምን ያህል ሰው አፕላይ አድርጓል የሚለውን መምረጥ ይኖርባቸዋል። ከዛ ደግሞ ክላይንቱ መምረጥ ይኖርባቸዋል። ስለዚህ ወደ መጀመሪያ ጥያቄያችን እንመለስ። አሁን ላይ አፕወርክ ላይ ታይማችንን፣ ኮኔክታችንን፣ ኢነርጂያችንን ስፔንድ ማድረግ ወርዝ ያደርጋል ወይ? ወርዝ ያደርጋል። ነገር ግን ኮምፒቲሽኑ ሃይ ነው። የክላይንቶች ፍላጎት ሃይ ነው። ብዙ ፍሪላንሰሮች አሉ። ኳሊቲ ከኳንቲቲ የበለጠበት ሰዓት ላይ ነው ያለ ነው። ስለዚህ እናንተ ፕሮፋይላችሁን ቢልድ ማድረግ፣ ጥሩ የሆነ ፕሮፖዛል አፕላይ ማድረግ፣ ሉም ቪዲዮ መጠቀም፣ ፕሮፖዛላችሁን አጭርና ቀጥታ ከክላይንቱ ጋር የሚገናኝና ቱ ዘ ፖይንት የሆነ በቃ መልእክታችሁን ማስተላለፍ የሚችል ፕሮፖዛል መጻፍ
ጀነሪክ የሆኑ ከኤአይ ኮፒ ፔስት አድርገን የምንልካቸውን ፕሮፖዛሎች ረጅም ፕሮፖዛሎች አቮይድ ማድረግ። በተሻለ መጠን ደግሞ ገና ጀማሪ ስንሆን ኦፖርቹኒቲ የምናገኝባቸውን ምክንያቱም መስመር መግባት ስለሆነ ዋና ዓላማው ኦፖርቹኒቲ የሚሰጡንም ሎወር ፕራይሶች ራሱ ሊሆን ይችላሉ ቴስቲሞኒያል እስክናገኝ ድረስ አፕላይ አድርገን ስራዎቻችንን ዲሊቨር ማድረግ። በቃ ለ5 ስታር መሆን መቻል አለበት ታርጌታችን። ስፔሻሊ ጀማሪ ፍሪላንሰሮች ከሆናችሁ መስራት ማችሉትን ነገር ስራ አክሰፕት አታድርጉ፣ ምክንያቱም ባድ ሪቪው ይኖራችኋል። ዋንስ ባድ ሪቪው ከኖራችሁ ከዛ በኋላ ልታገኙ የምትችሉትን ኦፖርቹኒቲዎች በሙሉ ነው የምታጡት። በቃ ፕሮፋይል ቢልድ ማድረግ ከመጀመራችሁ በፊት እናንተ ምን አይነት ስኪል አላችሁ፣ ስኪላችሁ ማርኬተብል ነው ወይ፣ ማርኬት ዲማንድ አለ ወይ የሚሉትን ጥያቄዎች መልሱ። ከዛ በኋላ ስለ አፕወርክ ምንድነው፣ ፕላትፎርሙ ምንድነው የሚፈልገው የሚሉትን ነገሮች ለማወቅ በጣም ቀላል ነው። በቃ የትንሽ ሰዓት የትንሽ ደቂቃ ስራ ስለሆነ ማለት ነው። ዋናው እና መሰረታዊው ነገር አፕወርክ ላይ ስራ እንድታገኙ የሚያደርጋችሁ ስኪል ነው፣ ኤክስፒሪየንስ ነው፣ ፕሮጀክት ነው። ለክላይንቶች የእናንተን ብቃት የእናንተን ስኪል ማሳየት መቻል ነው። ከዛ ውጪ ጀስት ፕሮፋይል ክሬት ስላደረጋችሁ ስለ አፕወርክ ፕላትፎርም ምንድነው ምን ይፈልጋል የሚሉትን ነገር ብቻ ስላወቃችሁ ስራ ላንድ ታረጋላችሁ ማለት አይደለም። በቃ ዋነኝነት ስኪል ያስፈልጋል፣ ኤክስፒሪየንስ ያስፈልጋል፣ ክላይንቶች ማየት ይፈልጋሉ። እዛ ላይ ፎከስ አድርጋችሁ ስራዎችን አፕላይ ማድረግ ይኖርባችኋል። የዛሬው ቪዲዮችን ይህን ይመስላል። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ሴክሽናችን ላይ መጻፍ ትችላላችሁ። ከዛ ባለፈ ደግሞ የቴሌግራም ቻናላችን ላይ ደግሞ በመግባት ጥያቄዎችን መጠየቅ ትችላላችሁ። ከኛ ጋርም ኮሚኒኬት ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ቻው ቻው።